ኤርሊንግ ሃላንድ ብራዚልን ብቻውን አባረራት ነው የምልህ። ወይኔ ብራዚልዬ፣ እኛ ልጅ እያለን የምናውቀው ብራዚል እንደዚህ ሆኖ ስታየው እንዴት እንደሚያሳዝን ማለት። ፈርስት ሃፍ ራሱ ፔናልቲ ምን አስበው ነው? ለምንድን ነው ቪኒ ያልመጣው አልገባኝም። በቃ ብዙ አሲስት አድርገሻል ብሩኖ ምናምን በሚል ነው ማረላሽ። ሃላንድ ግን ማን ይሄ ሰውዬ ይችላል አልኳችሁ እኮ ይችላል። የሆነ ሰዓት ላይ ብቻ ዝም ብሎ ክሮስ ተደረገለት ጠቅ፣ ከዛ ላይ ደግሞ ከቦክስ ውጪ ልምጥጥ አለቀ። ብቻውን ጌሙን ገደለው ማን። ምንም ሳይጮት እኮ ነው ጌሙ ሙሉ ምንም ሳይጮት ምንም ሳይነካ ሁለቴ የሆነ ነገር ተፈጠረ፣ ሁለቱንም ተገኘ። ራይት ፕሌስ ራይት ታይም የሆነ ሰውዬ ገባ አይደለ? ኦፍሳይድ ራሱ እኮ አይሆንም እኮ። ምን ሆናችሁ ነው ሃላንድ የምታጣጥሩ ሰዎች? ግን ጤነኛ አይደላችሁ። በመኑ ነው የምላችሁ። ዝም ብሎ እንደዛ ያገባም ኦፍሳይድ እኮ አይሆንም። ኦፍሳይድ አይሆንም። አስበው እስቲ። ኧረ ማንዬ እኔ ያው እስካሁን ድረስ ሴሚፋይናል ምናምን ያልኳቸው ሰዎች በሙሉ እየሄዱ ገባ አይደለ? ኖርዌይ ብራዚል እንደምጥላት ወይ ደግሞ በፔናልቲ ሆኖ ጃፓን ከሆነ ያለፈች ጃፓን እንደምጥላት ግልጽ ነበረ። ኖርዌይ እዚህ ደረጃ ድረስ ደርሳለች። አሁን ሜክሲኮ ወይ እንግሊዝ የሚለውን ጨዋታ ለማየት ትንሽ የሆነች የሁለት ሰዓት ናፕ ምናምን ወስደን ከዛ ከች ማለት ነው እንጂ እንግሊዝ ሜክሲኮ ስታዲዮ አስቴክ ግዴታ ነው ግዴታ ነው። አራት አልቅስ ኔማርዬ፣ አንተ ለምን እኛ እናልቅስ እንጂ አንተ ለምን ታለቅሳለህ? ያንን የመሰለ ተጫዋች እግዚአብሔርን ልጅነታችንን ካሳመሩልን ላይክ እንደማን መሆን ትፈልጋላችሁ ስንባል ከሜሲና ከሮናልዶ ቀጥሎ እንደ ኔማር ማለት ደረጃ ያደረሰን ተጫዋች መጨረሻው እንዲህ ሲሆን በጣም ያበሳጫል። ግን ምን ይደረጋል? ጉሬዛ አህያ ከሆኑ ተጫዋቾች ጋር እየተጫወተ ተቀይሮ የገባው ኤንድሪክ ቪኒሺየስ ራሱ በጣም ታስጠላላችሁ። ትናንሾቹ ላይ ነው እንደምፈነጩት፣ እነ ፔሩ ላይ ነው እንደምፈነጩት። ቡልሺት የሆነ ሀገር ያቺ አንጋፋ ብራዚል የለችም። ይህ እግር ኳስ አይደለም። ይህማ ፍጹም እብደት ነው። ኖርዌይ የ2026ቱ የዓለም ዋንጫ ድንቅና ተአምረኛ ቡድን መሆኗን በይፋ አረጋግጣለች። ቫይኪንጎቹ ብራዚልን በማሸነፍ የሚገባቸውን ውጤት አግኝተዋል። ኤርሊንግ ብራውት ሃላንድ ዛሬም ኳስን ከመረብ 2 ጊዜ በማገናኘት የጎል ማሽን መሆኑን አሳይቷል። ብራዚል ያገኘችውን የጎል እድል ደጋግማ ሳትጠቀም ቀርታለች። በቀጣይ ኖርዌይ ከእንግሊዝና ሜክሲኮ አሸናፊ ትገጥማለች። ለመሆኑ የሃላንድ ኖርዌይ እስከ ፍጻሜው ትጓዝ ይሆን? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ሃላንድን ይዘህ ግን ማለት ነው የትም ሄደህ ተዋግተህ መምጣት ትችላለህ። የኔ አባት የትም ማለት ነው 90 ደቂቃ ልትደበደብ ትችላለህ። 90 ሲደመር የሆነ ደቂቃ ላይ ግን የቁርጥ ቀልጅ ሆኖ ይደርስልሃል። ማንዬ ምን አይነት ተጫዋች ነው ይሄ? በቃ ማለት ከአቅም በላይ የሆነ ተጫዋች ነው። እኔ አሳዘኑኝ ብራዚሎች ማለት እኔ ኖርዌይ በቃ ትልቅ ደረጃ ልደርስ ትችላለች። ቢሆንም ግን ይሄ ብራዚል ማለት ነው በተለይ ደግሞ ኔማር የሆነ ደረጃ ላይ ደርሶ ማየት ፈልግ ነበረ። ግን ብሩኖ ጊማሬሽ የምትባል ሰው የማና ባከ ፔናልቲ ምታለ ኔማርን አይተዋል እንዴት ፔናልቲውን እንደመተው እንደዛ እልህ ውስጥ ሆኖ ከበረኛው ጋር ግን እንዴት አሸማቃቂ ፔናልቲ ማስቆጠር እንደቻለ ግን አየኸው። ማንዬ ያንተ ድክመት ነው ብሩኖ ጊማሬሽ። የምሬ ነው የምልህ እንጂ አሁን ቀጣይ ማለት ነው እኛ እሱን ስንገዛ ዋጋ መቀነስ አለበት እንዲህ ፔናልቲ ስቷል። የምሬን ነው የምነግራችሁ። ለማንኛውም ግን ብራዚሎች ከዚህ ዓለም ዋንጫ ተሰናብተዋል። ኔማር በጣም ነው ያሳዝነኝ፣ አንጀቴን ይበላኝ። እያለቀሰ ነው አሁን የሚገኘው በእናት። ለማንኛውም ግን ጀምአው ኖርዌይ ኦዲጋርድና ሃላንድን ይዛ ትልቅ ቦታ መድረስ ትችላለች። በተለይ ዛሬ ጎል አስቆጠረ እንጂ ኦዲጋርድ ቡድኑ ሞተር እሱ ነበረ። ቡድኑን ኦርጋናይዝ ሲያደርግ ሲመራበት የነበረበት መንገድ ኦዲጋርድ ራሱ እጅግ አስገራሚ ነበረ። ይሄ ቡድን እንግዲህ ወደ ቀጣይ ዙር አልፏል። ምን እንደሚፈጠር አብረን እናያለን። ሃላንድ ግን ሰው አይደለም። በጣም ነው ወይኔ ጌታ ያለቀሰ ማርያምን አለቀሰ። ማርያም በእውነት በእንደዚህ መልኩ ማየት በጣም ነው የሚያስጠላው። በጣም ነው የሚደብረው። ማለት የለም በቃ ይሄ ልጅ የለም ከዚህ በኋላ አታዩትም። ታምናላችሁ? ወርልድ ካፕ ላይ ኔማር የሌለበትን ኔማር ልናይ ነው። ኔማር የሌለበትን ወርልድ ካፕ ልናይ ነው። እመኑ እስቲ። እንዴት ነው የምትቀበሉት? ሰከንድ እንድትበላ የምፈልገው እሷን ነበረና ማርያም እንደብሮኛል። ወይኔ ብራዚል፣ ወይኔ በማርያም ወይኔ። ኧረ እንደዚህ ቀዛፊዎች አልተቻሉም። ኧረ በስመ አብ ጨዋታቸው እኮ እንዴት እንደሚያምር እኮ። ወይኔ በሚካኤል በኢየሱስ ስም። እሺ የተረዳናቸው ነገሮች፣ አንደኛ በብሩኖ ጊማሬሽ ላይ የምናረገውን ዝውውር ለጊዜው ገርተነዋል፣ አቁሟል። ቆይ ወንድሜኛ ፔናልቲ ሰጪ አላጣንም፣ አለን፣ በቂ አለን፣ ችግር የለውም። እሺ ይቀመጥ፣ ችግር የለውም። ድሪክ አንተ ሁለተኛ ደግሞ ሲጀመር ቤንች እንዲገባክ ማለት እንደሚገባክ አረጋግጠካል። በቃ በጣም ቆንጆ። ምንድነው ሳትከው ኳስ ሰከንድ ተችክ ምንድነው እንዴ? ታልኳልክ እንዳንተ
የልጅ ነገር ኧረ በስመ አብ። እሺ ቀጣይ ወደ አርሰናል ቤት የሚመለሱት ሁለቱ ተለይቷል፣ ማርቲኔሊ እና ማጋሌሽ። አይ ኦዴጋርድ ባላንዶርህን በልተናና በደንብ እናወራለን። ኦዴጋርድ በጣም በትልቅ ምክር ምናምን ነው የማናወራው። ብቻ ይሄን ወርልድ ካፕ ሂድና ለባላንዶር ጨርሰክ ምናምን ከዛ እናወራለን። ኖርዌይ ግን በስማም ዘ ሰርፕራይዝ ቲም ኧረ በስማም ትለያለች።